ይስጥልኝ የሀብለን ዩቲዩብ ቪዲዮ ተከታታዮች በዛሬው ቪዲዮ ቻይልድ ዴቨሎፕመንት ኢሲሲኢ 2011ን አብረን ከኔ ጋር እናያለን። ለዚህ ቪዲዮ አዲስ ከሆናችሁ ላይክ በማድረግ ጀምሩ። እንዲሁም ቤተሰብ ያልሆናችሁ ዩቲዩብን ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ደግሞ ሼር በማድረግ እንድትጀምሩ ጠይቃለሁ። ወደ ዛሬው ቪዲዮ ስንመጣ በቻይልድ ዴቨሎፕመንት ዩኒት 1ን ዛሬ አብረን እናያለን። በዩኒት 1 አብረን የምናያቸው ርዕሶች ምንድናቸው? ኢንትሮዳክሽን ቱ ዴቨሎፕመንታል ሳይኮሎጂ፣ ቤዚክ ኮንሰፕት ኦፍ ሂውማን ዴቨሎፕመንት፣ አስፔክት ኦር ዶሜንስ ኦፍ ዴቨሎፕመንት፣ ፋክተር አፌክቲንግ ፓረንታል ዴቨሎፕመንት ይሆናል ማለት ነው። ኢንትሮዳክሽን ቱ ዴቨሎፕመንታል ሳይኮሎጂን የመጀመሪያውን ርዕስ ስናይ ዴቨሎፕመንታል ሳይኮሎጂ ኢዝ ኤ ብራንች ኦፍ ሳይኮሎጂ which deals with the studying developmental change of human and animal behavior ነው። ዴቨሎፕመንታል ሳይኮሎጂ የምንለው ብራንች ኦፍ ሳይኮሎጂ ሲሆን ስለ ሰው ልጅና ስለ እንስሳት ባህሪና ለውጥ የሚያጠና ነው ማለት ነው። ስለዚህ ዲፊኒሽን ኤንድ ዲስክሪፕሽን ኦፍ ዴቨሎፕመንታል ሳይኮሎጂ ስናይ ሳይኮሎጂ ኢዝ ኤ ሳይንስ ኦፍ ሂውማን ኤንድ አኒማል ቢሄቪየር ነው። ሳይኮሎጂ የምንለው በጥቅሉ ስለ እንስሳትና ስለ ሰው ልጆች ባህሪ የሚያጠና የሳይንስ ዘርፍ ነው ማለት ነው። ኢት ኢዝ ኤ ሳይንስ ዛት ሲክስ ቱ አንደርስታንድ ኤንድ ፕሪዲክት ሂውማን ኤንድ አኒማል ቢሄቪየር ማለት ነው። ስለዚህ የሰው ልጅና የአኒማል ቢሄቪየርን አንደርስታንድና ፕሪዲክት እንድናደርግ የሚያደርግ የሳይንስ ዘርፍ ነው ማለት ነው። The field of human development is regarded as developmental psychology ማለት ነው። The field of human development በምን ስር ነው የሚገኘው? በዴቨሎፕመንታል ሳይኮሎጂ ነው ማለት ነው። The branch of developmental psychologies are ምንድን ናቸው? የመጀመሪያው ቻይልድ ዴቨሎፕመንት ወይም ደግሞ ቻይልድ ሳይኮሎጂን እናገኛለን በዚህ ስር። ሌላኛው ደግሞ አዶለሰንት ሳይኮሎጂ እንዲሁም ደግሞ አደልትሁድ ሳይኮሎጂን በሂውማን ዴቨሎፕመንት ስር እናገኛቸዋለን ማለት ነው። ወይም በዴቨሎፕመንታል ሳይኮሎጂ ስር ውስጥ እናገኛለን። ዴቨሎፕመንታል ሳይኮሎጂ ስንል ኢትስ ኤ ብራንች ኦፍ ሳይኮሎጂ ዛት ስተዲ ዴቨሎፕመንታል ቼንጅ ኦከር ዘ ላይፍ ስፓን ፍሮም ኮንሰፕሽን ቱ ዴዝ ነው። ዴቨሎፕመንታል ሳይኮሎጂ የምንለው የሚያጠናው ምንድነው? ዴቨሎፕመንታል ቼንጆችን ከኮንሰፕሽን ጀምሮ ከጽንስ ጀምሮ እስከ ሞት ያለውን ለውጦችን ነው የሚያጠናው ማለት ነው። ቻይልድ ሳይኮሎጂ ደግሞ ከዴቨሎፕመንታል ሳይኮሎጂ የሚለየው ምንድነው? ቻይልድ ሳይኮሎጂ ፎከስ አድርጎ የሚያጠናው ከኮንሰፕሽን አብቱ ኤርሊ ቻይልድሁድ ነው። ለምን ቻይልድ ስንል በራሱ ከስሙ ስንነሳ ህጻናት ልጆች ማለት ነው። ስለዚህ ያ ከእርግዝና አንስቶ እስከ አዶለሰንስ ወይም ጉርምስና እድሜ ያለውን እድሜ ክልል ብቻ ነው የሚያጠናው። ዴቨሎፕመንታል ሳይኮሎጂ ስንል ግን ከጽንስ ጀምሮ እስከምንሞትበት ድረስ እስከ ኦልድ ኤጅ ድረስ እስከ ላይፍ ስፓናችን መጨረሻ ድረስ የሚያጠና ነው ማለት ነው። ስለዚህ የሁለቱ ልዩነት ይሄ ነው። ስኮላርስ ኤንድ አውተርስ ላይክ ሁርሎክ ምን ይላል? ዴቨሎፕመንታል ሳይኮሎጂን ዲፋይን ሲያደርግ ኦንቶጀኔቲክ ስተዲ ኦፍ ዴቨሎፕመንት ኦፍ ኦርጋኒዝም ፍሮም ኮንሰፕሽን ስሩ ቻይልድሁድ አዶለሰንስ አደልት ኤንድ ሲንስ አንቲል ዴዝ ነው። ስለዚህ ልክ ቅድም እንዳየነው ዴፊኒሽኑን ሁርሎክም ምን ይላል? ዴቨሎፕመንታል ሳይኮሎጂ ማለት ከኮንሰፕሽን ከጽንስ አንስቶ ቻይልድሁድን የሚያጠቃልል አዶለሰንስን አደልትሁድን ብሎም እስከ ሞት ድረስ የሚደርስ ነው። ያንን ሁሉ አንድ ላይ አብሮ የሚያጠና ሳይንስ ነው ዴቨሎፕመንታል ሳይኮሎጂ ማለት። recently developmental psychologists identify 6 major objectives according to Horlock according to Horlock 6 major objectives ፋይንድ አውት አድርገዋል። የመጀመሪያው ምንድነው? what's the common and characteristics a change in appear behavior ሊሆን ይችላል interest and goal from one development period to another ማለት ነው። ስለዚህ ከአንደኛው ዴቨሎፕመንት ፔሪድ አልቆ ወደ ሌላኛው ፔሪድ በምንሸጋገርበት ጊዜ ምንድነው ኮመን የሚያደርጋቸው? የያንዳንዱ ፔሪድ ላይ ምንድነው ኮመን የሚያደርጋቸው? ቢሄቪየር ሊሆን ይችላል፣ ኢንተረስት ሊሆን ይችላል፣ ጎል ሊሆን ይችላል። ምንድነው ኮመን የሚያደርጋቸው እና ምን አይነት ካራክተሪስቲክስ አላቸው የሚለው የመጀመሪያው ኦብጀክቲቭ ነው። ሁለተኛው ደግሞ when this changes occur
መቼ ነው እነዛ ለውጦች የሚከሰቱት? ዋት ኮዝ ዛት ቼንጅ ያንን ለውጥ ያመጣው ኮዙ ምክንያቱ ምንድነው? ሃው ዘይ ቢሄቭ በዛ ክልል ያሉ ባህሪያቶች ምን ይመስላሉ? እንዴት ነው ቢሄቭ የሚደረጉት? ወዘይ ካን ፕሪዲክት ኦር ኖት ቢ ፕሪዲክቴብል እነዛን ባህሪዎች ፕሪዲክት የምናረጋቸው ነው ወይስ ፕሪዲክት የማይደረጉ ናቸው? ለምሳሌ ፕሪዲክት እናረጋቸዋለን ካለን ከዚህ በኋላ ይሄ ነገር ይመጣል እንላለን አይደል? ከመዳ በኋላ ለምሳሌ ህጻን ልጅ ዳዴ ካለ በኋላ መቆም ይጀምራል፣ ከዛ ደግሞ መራመድ እንላለን። እንደዚህ ፕሪዲክት የሚደረጉ ናቸው ወይስ ደግሞ ድንገት ሰደንሊ አፒር የሚሆኑ ነገሮች ናቸው? whether they are individual or universal ስለዚህ እነዚህ ለውጦች በአንድ ሰው ላይ ብቻ ነው የሚታዩት ወይም ደግሞ ዩኒቨርሳል የሆኑ ለውጦች ናቸው? ዓለም አቀፋዊ የሆነ ለውጥ ነው ወይ የሚለውን ነገር በሙሉ ፋይንድ አውት አድርገዋል ማለት ነው። ወይም ደግሞ ይሄንን ነገር ፋይንድ አውት ለማድረግ ነው ዴቨሎፕመንታል ሳይኮሎጂ የሚሰራው ማለት ነው። ሶ ዴቨሎፕመንታል ሳይኮሎጂን በዚህ መንገድ ዲፋይን ካደረግን ቀጣዩ ርዕሳችን ምንድነው? ቤዚክ ኮንሰፕት ኦፍ ሂውማን ዴቨሎፕመንት ነው። ስለዚህ በዚህ ስር ኪ የሆኑ ኮንሰፕቶች አሉ። የመጀመሪያው ግሮዝ ነው። ግሮዝ ኢዝ ዘ ኳንቲታቲቭ ቼንጅ ነው ዛት ኢንክሪዝ ኢን ቦዲሊ ዳይሜንሽን። ለምሳሌ ሃይት ሊሆን ይችላል፣ ዌት ሊሆን ይችላል፣ ሳይዝ ሊሆን ይችላል ማለት ነው። ግሮዝ የምንለው ምንድነው? በቁጥር የሚገለጽ ነው። ለምሳሌ ቁመት ሊሆን ይችላል፣ ክብደት ሊሆን ይችላል፣ ሳይዝ ሊሆን ይችላል ማለት ነው። ፎር ኢንስታንስ as a result of growth the size and structure of internal organs in the brain increase ማለት ነው። ለምሳሌ ውስጣችን ያሉ ኦርጋንስ ማደግ ይጀምራሉ፣ ብሬን ኢንክሪዝ ማድረግ ይጀምራል። the child grow mentally as well as physically ህጻናት በሜንታልም እንዲሁም ደግሞ በፊዚካልም ግሮዝ ያደርጋሉ። that also implies that the change tendency for learning remembering and reasoning as result of growth of brain አይምሮ በማደጉ ምክንያት የማሰብ የመማር እንዲሁም ደግሞ የማስታወስ ሪዝን አውት የማድረግ አቅማችን እየጨመረ ይመጣል ማለት ነው። it is a physical or quantitative change such as toddlers ለምሳሌ ከ1 አመት እስከ 2 አመት ያሉ ልጆች እጃቸውና እግራቸው እያደገ ይመጣል፣ አይምሮአቸው እያደገ ይመጣል፣ በሰውነትም እየጨመሩና እያደጉ ነው የሚመጡት። ስለዚህ ይሄ ለውጥ በሙሉ ምን ይባላል? ግሮዝ ይባላል ማለት ነው። በግሮዝ ምክንያት የመጣ ለውጥ ነው። ሌላኛው ኮንሰፕት ደግሞ ምንድነው? ማቹሬሽን ነው። maturation is a concept used to explain certain changes in behavior that are relatively free from influence of the environment ነው። ማቹሬሽን የምንለው በኢንቫይሮንመንት ተጽዕኖ ያልመጣ የባህሪ ለውጥ ነው። ይሄ ምንድነው? በተፈጥሮ የሚመጣ ወይም ደግሞ በሄሬዲቲ የምናገኘው ማለት ነው። those changes are primary under the control of heredity ነው። በዘር ምክንያት የሚመጡ የባህሪ ለውጥ ነው ማለት ነው። ፎር ኤግዛምፕል ፑበርቲ ወይም ደግሞ ይሄ ጉርምስና እድሜ ላይ ስናይ የሚመጣው የአካላዊ ለውጥ will occur for all persons በሁሉም ሰዎች ላይ በሴም ኤጅ ላይ ኦከር የሚሆን ነገር ነው። ስለዚህ ይሄ በኢንቫይሮንመንት አይደለም ሀፕን የሚያደርገው፣ ለምን? በሄሬዲቲ ነው። ለምሳሌ በጡታችን ማደግ ሲጀምር አሁን ያ በኢንቫይሮንመንት የመጣ አይደለም፣ በሄሬዲቲ የመጣ ለውጥ ነው። ነገር ግን በኢንቫይሮንመንት ኢንፍሉዌንስ ሊደረግ ይችላል። ለውጡን ማስቀረት ባንችልም በአመጋገባችን በአካባቢያችን በመናገኘው ስቲሙሌሽን አንዱ ላይ የሚታየው ለውጥ ከሌላኛው ዘግይቶ ሊከሰት ይችላል፣ ግን በፍጹም ማስቀረት አንችልም። ስለዚህ ይሄኛው ምን ይላል? ማቹሬሽን እንለዋለን ማለት ነው። በኢንቫይሮንመንት ኢንፍሉዌንስ የማይመጣ ግን ሊዘገይ የሚችል ማለት ነው። በሄሬዲቲ ብቻ የሚመጣውን ምን እንለዋለን? ማቹሬሽን። ሶ ማቹሬሽን ኢዝ a natural potential that's common in human race በሁሉም የሰው ዘሮች ላይ የሚከሰት ነው ማለት ነው። ፎር ኤግዛምፕል ፊዚዮሎጂቲክ ፈንክሽን ሊሆን ይችላል። ሌላኛው ደግሞ አሁን ለምሳሌ ያንን ኤግዛምፕል ብናይ መቀመጥን፣ መዳህን፣ መራመድን
ካቆምን እነዚህ ነገሮች በሁሉም የሰው ልጆች ላይ የሚከሰቱ ወይም ደግሞ የሚመጡ ለውጦች ናቸው ማለት ነው በሄሬዲቲ። ስለዚህ ቅድም እንዳለው ሄሬዲቲ ዲፔንድስ ኤንድ ሪላቲቭሊ ፍሪ ፍሮም ኢንቫይሮንመንታል ኢንፍሉዌንስ ነው። ከኢንቫይሮንመንታል ኢንፍሉዌንስ የጸዳ ነው ማለት ነው። ኢን አዘር ወርድ ማቹሬሽን ሪፈርስ ቱ ሬዲነስ ኦፍ ripening of a certain growing body in start in purposely for example the ripening of the brain to think, replacement of milk teeth by permanent teeth ማለት ነው። ስለዚህ ለምሳሌ እነዚህ ለውጦች ምንድናቸው? የወተት ጥርስ አውጥተን ፐርማነንት የሆነ ቲዝን ማብቀል፣ ይሄ አሁን ማቹሬሽን ነው የሚያሳየው ማለት። ሌላኛው ኪ ተርም ደግሞ ለርኒንግ ነው። it is a term used to explain actual change in behavior no such as study behavior, listening behavior that result from environmental experience such as teaching። ይሄኛው ለርኒንግ የሚከሰተው ምንድነው? ከማቹሬሽን ለየት የሚያደርገው ለርኒንግ ምንድነው? በኢንቫይሮንመንት ነው የሚመጣው። ተምረን ነው በአካባቢያችን በማየት በመማር የምናገኘው behavior ነው። changing behavior ነው ለርኒንግ የምንለው ማለት ነው። ስለዚህ ሪሰንትሊ ፐርማነንት ኦፍ ቼንጂንግ ቢሄቪየር ነው ምንድነው? ዘለቂታዊ የሆነ ማለት ነው የባህሪ ለውጥ ለርኒንግ እንለዋለን። ለምሳሌ ኦንቶጄኔቲክ ፈንክሽን፣ ለምሳሌ መጽሐፍ ማንበብ፣ ድራይቭ ማድረግ፣ ስዊም ማድረግ፣ እነዚህ በመማር የምናመጣቸው የባህሪ ለውጦች ናቸው። changing behavior that result from maturation ነው። የባህሪ ለውጥ የሚመጣው ማቹሬሽን ነው። የሆነ አካላችን ማቹር ካላደረገ ለርኒንግን ማምጣት አንችልም ማለት ነው። ለምሳሌ አንድ ህጻን ልጅ እጁ ካልዳበረ እስራስና እስክሪብቶ ለመያዝ መጻፍ አይችልም። ስለዚህ ማቹሬሽን ለባህሪ ለውጥ በጣም አስፈላጊ ነው ማለት ነው። ሌላኛው አራተኛው ደግሞ ኪ ኮንሰፕት ምንድነው? ዴቨሎፕመንት ኢንኮርፖሬት ግሮዝ ማቹሬሽን ኤንድ ለርኒንግ ማለት ነው። አንድ ሰው ዴቨሎፕ አደረገ የምንለው እነዚህን ሶስት ነገሮችን አንድ ላይ አድርጎ ሲይዝ ነው። ግሮዝን፣ ማቹሬሽን ኤንድ ለርኒንግን ማለት ነው። ስለዚህ እነዚህ ሶስቱ አንድ ላይ ሲሆኑ ምን እንላለን? ዴቨሎፕመንት እንላለን። So development is the total process by which a person adapt to environment involve physical, cognitive and personal and social, emotional and so for changes. So development የምንለው በሁሉም አስፔክቶቻችን በፊዚካል ሊሆን ይችላል፣ በኮግኒቲቭ፣ በፐርሰናል ኤንድ ሶሾ ኢሞሽናል ቼንጅ ማድረግ ስንችል የሁሉንም ዘርፎቻችን ላይ ዴቨሎፕ ማድረግ ስንችል ዴቨሎፕመንት ኦከር አደረገ ማለት። ዴቨሎፕመንት ኢዝ ኤ ፕሮግሬሲቭ ኤንድ ኮምፕሬሲቭ ቼንጅ ስሩ ዘ ላይፍ ስፓን። ዴቨሎፕመንት ሁልጊዜም እየቀጠለና ፕሮግረስ እያደረገ የሚሄድ ለውጥ አለው ማለት ነው። እስከ ምንሞት ድረስ ሁልጊዜም ቼንጅ እያደረግን ፕሮግረስ እያደረግን ነው የምንሄደው። So it is also sequential order change through the passing of time. So the passing of time development will be explored from the point in the time when life begins until the time we end ማለት ነው። ስለዚህ ከተወለድንበት ጀምሮ እስከምንሞትበት ድረስ ቀደም ዴቨሎፕመንታል ሳይኮሎጂን ዲፋይን እንዳደረግ ነው ማለት ነው። እስከዛ ድረስ የሚቀጥል ለውጥ ሲኩዌንሻል የሆነ ኦርደርን ተከትሎ የሚቀጥል ለውጥን ወይም የባህሪ ለውጥን የሚያሳይ ነው ዴቨሎፕመንት ማለት ነው። So Horluck define developments as a progressive sequence or orderly coherent change. Progressive according to Horluck significance that the change are directional learning forward rather backward ማለት ነው። ስለዚህ ፕሮግሬሲቭ ነው ስንል ቼንጅ ምንድነው? ወደፊት እየቀጠለ የሚሄድ እንጂ ወደ ኋላ ባክዋርድ የሚሄድ አይደለም ማለት ነው። ሁሉ ጊዜ ወደፊት እየቀጠለ የሚሄድ ነው ፕሮግሬሲቭ ነው ስንል ማለት ነው። ኦርደርሊ ኦር ኮሄረንት ደግሞ ሰጀስት የሚያደርገው ኢትስ relationship between a given stage and the stage which predict or follow it. predict የሚደረግ ለውጥም እንደሆነ ኦርደር ስንል predict የሚደረግ ፎሎ የምናደርገው ነገር እንዳለ ያሳያል ኦርደር አለው ስንል ማለት ነው።
ከዚህ ቀጥሎ ይሄ ይመጣል ብለን ፕሬዲክት ማድረግ እንችላለን ኦርደርሊ ነው ካለን ማለት ነው። ስለዚህ ዴቨሎፕመንታል ስቴጅስ አር ቱ ታይፕ ያላቸው ኳንቲታቲቭ ቼንጅ ኤንድ ኳሊታቲቭ ቼንጅ ነው። ኳንቲታቲቭ ቼንጅ ስንል ቼንጅ ኢን ነምበር ኦር አማውንት ነው። ለምሳሌ ሀይት ሊሆን ይችላል፣ ዌይት፣ ሳይዝ እነዚህ በቁጥር መገለጽ የሚችሉ ናቸው ማለት ነው። ሌላኛው ኳሊታቲቭ ቼንጅ ነው። ቼንጅ ኢን ካይንድ፣ ስትራክቸር፣ ኦርጋናይዜሽን ሰቻስ ነን ቨርባል ኦር ቨርባል ኮሚኒኬሽንን ብንመለከት በቁጥር የሚገለጽ የማይችል ለውጥ ነው ማለት ነው። ጀነራሊ ፎር ኢንዲቪጁዋል ቱ ግሮ ኤንድ ዴቨሎፕመንት ፉሊ ዜር መስት ቢ ፎር ቤዚክ ቼንጅስ ኔምሊ ግሮዝ፣ ማቹሬሽን፣ ለርኒንግ ኤንድ ዴቨሎፕመንት መኖር አለበት ማለት ነው። ፉሊ ግሮዝ አድርጓል ማለት ሶ ሌላኛው የምንመለከተው ርዕስ ደግሞ ምንድነው? አስፔክትስ ኦር ዶሜን ኦፍ ዴቨሎፕመንት ነው። ሶ ቱ ሜክ ዘ ስተዲ ኦፍ ሂውማን ዴቨሎፕመንት ኢዚየር ዴቨሎፕመንታሊ ሳይኮሎጂስት divided developmental into physical development, cognitive or intellectual development, psychosocial development ማለት ነው። ስለዚህ ዴቨሎፕመንታል ሳይኮሎጂ በአብዛኛው ጊዜ ወደ 3 ቦታዎች ይከፈታል። ፊዚካል ዴቨሎፕመንት፣ ኮግኒቲቭ ኦር ኢንተሌክቹዋል ዴቨሎፕመንት እንዲሁም ደግሞ ሳይኮ ሶሻል ዴቨሎፕመንት ተብሎ ማለት ነው። ሶ ከፊዚካል ዴቨሎፕመንት ስንጀምር ፊዚካል ዴቨሎፕመንት ኢንክሉድ ኦል ግሮዝ ኤንድ ቼንጅ ኢን ኤ ፐርሰንስ ቦዲ ነው። ፊዚካል ዴቨሎፕመንት የምንለው በአንድ ሰው ላይ የአካላዊ ለውጦችን ወይም ደግሞ ቼንጆችን የሚያሳይ ነው ማለት ነው። ቼንጅ ኢን ሃይት ሊሆን ይችላል፣ ዌይት ሊሆን ይችላል፣ ቦን ቲክነስ፣ መስል፣ ብሬን እነዚህንም ሁሉ የመሳሰሉትን በሙሉ ያጠቃልላል ማለት ነው። ይሄ ፊዚካል ዴቨሎፕመንት ደግሞ ለምን ያግዘናል? ለምሳሌ ለርኒንግ ቱ ወክ ኦር ራይት ለመጻፍ ወይም ደግሞ ለመራመድ እነዚህ መስሎች ወይም ደግሞ ቦኖች መጠንከር አለባቸው ማለት ነው። ለምሳሌ እግራችን ዴቨሎፕ ካላደረገ መራመድ አንችልም። እጃችን እስክሪብቶ የስራስ መያዝ ካልቻለ ደግሞ መጻፍ አንችልም። ስለዚህ እነዚህ በሙሉ ምንድናቸው? ፊዚካል ዴቨሎፕመንት ውስጥ ኢንክሉድ የሚደረጉ ናቸው። So it's concerned about the development of our body anatomy ምንለው ቦዲ ስትራክቸራችን and physiology ደግሞ body process during the occur of our life. Now how those develop help and hinder how they think, how we behave socially and emotionally as we age. ስለዚህ እነዚህ ቦዲ ዴቨሎፕመንቶች ቦዲ ስትራክቸርም ሊሆን ይችላል፣ ቦዲ ፕሮሰስም ይሄ ሁሉ እስከ ላይፍ ስፓናችን ያለው እንዴት ቢሄቭ ማድረግ እንደምንችል ኢሞሽናሊ ሶሻሊ ያለንን አስተሳሰቦችን በሙሉ ሼፕ የማድረግ የመቀየር አቅም አላቸው ማለት ነው። we all develop physically at approximately the same age. ሁሉም ሰዎች በተመሳሳይ የእድሜ ክልል ውስጥ ፊዚካል ዴቨሎፕመንታቸው ዴቨሎፕ ያደርጋል። ለምሳሌ አንድ አመት ልጅ ምን ነገሮችን ማድረግ እንደሚችል ፊዚካሊ ፕሪዲክት ይደረጋል ማለት ነው። በሁሉም ሰዎች ላይ በተመሳሳይ ጊዜ የሚገኝ ለውጥ ነው ማለት ነው። ግን በትንሽ ለውጦች ሊኖሩ ይችላሉ ከፐርሰን ከሀገር ማለት ነው። ያ ደግሞ በኢንቫይሮንመንታል ኢንፍሉዌንስ ምክንያት ሊሆን ይችላል። ግን ያ እድሜ ክልል ውስጥ ግን አፒር ማድረጋቸውን ግን አያቆሙም ማለት ነው። ሶ ሌላኛው የምናደየው ደግሞ ምንድነው? ኮግኒቲቭ ዴቨሎፕመንት ነው። ኢትስ ኦከር ኦል ሜንታል ፕሮሰስ ዩዝድ ኢን ኦርደር ቱ ኦብቴን ኖሌጅ ኦር ቢካም አዌር ኦፍ ዘ ኢንቫይሮንመንት ነው። ኮግኒቲቭ ዴቨሎፕመንት የምንለው ማንኛውንም የሜንታል ፕሮሰስን ያካተተ ነው ማለት ነው። ለምሳሌ ፐርሰፕሽን ሊሆን ይችላል፣ ኢማጂኔሽን፣ ሚሞሪ፣ ለርኒንግ፣ ቲንኪንግ፣ ላንጉዌጅ ዴቨሎፕመንት እነዚህ ሁሉ የኮግኒቲቭ ዴቨሎፕመንት ኤግዛምፕል ናቸው ማለት ነው። ሌላኛው የምናየው አስፔክት ምንድነው? ሳይኮ ሶሻል ዴቨሎፕመንት ነው። ሳይኮ ሶሻል ዴቨሎፕመንት ዲል ዊዝ ፐርሰናሊቲ ዴቨሎፕመንት፣ ሶሻል ዴቨሎፕመንት ኤንድ ኢሞሽናል ዴቨሎፕመንትን እነዚህን በሙሉ ይይዛል ማለት ነው። ኢሞሽናል ዴቨሎፕመንት የምንለው ፊሊንግስ ሴቻስ አንገር፣ ጆይ፣ ዲስከስት እነዚህ በሙሉ ኢሞሽናል ዴቨሎፕመንት ውስጥ ይካተታሉ ማለት ነው። ዘ ሳይኮ ሶሻል ዴቨሎፕመንት ካን ቢ ክላሲፋይድ አስ ሶሻል ዴቨሎፕመንት፣ ኢሞሽናል ዴቨሎፕመንት ብለን መክፈል እንችላለን ማለት ነው። ሶሻል ዴቨሎፕመንት ላይ ስናል ኢስ ኢንኳየር ኢንቱ ሃው ዊ ዴቨሎፕ አስ ሶሻል ቢንግ ኤንድ ሉክ አት ሶሻላይዜሽን፣ ሶሺያቢሊቲ፣
ቻይልድ ሬሪንግ ፕራክቲስ፣ ሞራል ዴቨሎፕመንት፣ ግሩፕ ኤንድ ፒር ግሩፕ ኢንፍሉዌንስን እነዚህን በሙሉ ያካትታል ማለት ነው። እኛ ከሰዎች ጋር ያለንን ሪሌሽንሺፕ እንዴት ነው ሶሻላይዝ የምናደርገው፣ እንዴት ነው የልጅ አስተዳደግ ምን ይመስላል፣ ከሰዎች ጋር ስንኖር ደግሞ ሞራል የሚባል ነገር አለ። ስለዚህ እነዛ ሞራል ዴቨሎፕመንት ሞራል ደግሞ እንዴት ዴቨሎፕ ይደረጋል፣ ከፒሮቻችን ጋር ደግሞ እንዴት ኢንፍሉዌንስ እንደረጋለን፣ ይሄ በሙሉ ሶሻል ዴቨሎፕመንት ላይ የምናየው ነው ማለት ነው። ሌላኛው ኢሞሽናል ዴቨሎፕመንት ነው which is closely related to social development concerns concept like nature of the attachment we from with others ማለት ነው። ኢሞሽናል የምንለው እኛ ከሰዎች ጋር ወይም ደግሞ ከነገሮች ጋር ያለን አታችመንትን የሚያሳይ ነው ማለት ነው። አወር ቴምፕራመንት ሊሆን ይችላል፣ አወር ፐርሰናሊቲ፣ ሞቲቬሽንስ፣ አይደንቲቲ እነዚህ በሙሉ ምንድነው ኢሞሽን ውስጥ የሚካተቱ ናቸው ማለት ነው። ኦል ዞስ ስሪ ዶሜንስ አር ኢምፖርታንት ናቸው ማለት ነው። እስካሁን ድረስ ያየናቸው እነዚህ ፊዚካል፣ ሜንታል ኤንድ ሶሾ ኢሞሽናል ዴቨሎፕመንት በጣም ኢምፖርታንት ናቸው። ኤንድ ፕሬዘንት ፍሮም ኤቭሪ ኢንዲቪዥዋል ላይ ፕሬዘንት የሚያደርጉ ናቸው በአት ኤቭሪ ኤጅ ኤንድ ኢት ስተዲንግ ሂውማን ዴቨሎፕመንት ማለት ነው። ስለዚህ እነዚህ ነገሮች በሙሉ በሂውማን ዴቨሎፕመንት ውስጥ ደግሞ ይጠናሉ ማለት ነው። ሌላኛው የምናየው ነገር ምንድነው ደግሞ ፕሪንሲፕል ኦፍ ዴቨሎፕመንት ነው። የዴቨሎፕመንት ፕሪንሲፕል ምንድነው? አንደኛው ዴቨሎፕመንት ኢንቮልቭ ቼንጅ ነው። ዴቨሎፕመንት አለ ካለን ሁልጊዜም ለውጥ አለ ማለት ነው። ስለዚህ ኤርሊ ፋውንዴሽን ኢዝ ክሪቲካል ዛን ላተር ዴቨሎፕመንት ነው። ስለዚህ ኤርሊ ፋውንዴሽን ወይም ደግሞ ቻይልድሁድ ፔሪድ ምንድነው ለቀጣይ ለላይፍ ስፓናችን በጣም ፋውንዴሽን የሆነ ፔሪድ ነው ማለት ነው። እንዲሁም ፍሮይድ ምን ይላል? ዘ ቻይልድ ዘ ፋዘር ኦፍ ዘማን ይላል። ስለዚህ ልጅነታችን ላይ የተገነባው ነገር ነው ለቀጣይ የህይወት ዘመናችን በሙሉ የሚያገለግለን ማለት ነው። ስለዚህ ቻይልድሁድ ፔሪድ ከሌሎቹ ፔሪዶች በጣም ክሪቲካል የምንለው ፔሪድ ነው ማለት ነው። ኦል ዶሜንስ ኦፍ ዴቨሎፕመንት አር ኢንተርሪሌትድ ነው። ለምሳሌ ሜንታል፣ ፊዚካል፣ ሶሻል አስፔክቶችን ቅድም አይተናል። ስለዚህ እነዛ ኢንተርሪሌትድ ናቸው ማለት ነው። የአንደኛው እድገት ሌላኛውን እድገት ይጎትታል ወይም ደግሞ እንዲያድግ ደግሞ ሊረዳ ይችላል ማለት ነው በተለያዩ ኢንፍሉዌንሶች። ለምሳሌ አካላዊ ነገራችን ካላደገ የሜንታል ላይ ያለውን የማሰብ ቲንክ የማድረግ ነገራችንም እየቀነሰ ነው የሚመጣው ማለት ነው። ስለዚህ እያንዳንዳቸው ኢንተርሪሌትድ ናቸው ማለት ነው። ኖርማል ዴቨሎፕመንት ኢንክሉድ ኤ ዋይድ ሬንጅ ኦፍ ኢንዲቪዥዋል ዲፈረንስ ነው። ስለዚህ ዴቨሎፕመንት ኦርደር ወይም ሲኩዌንሻሊ የሚከሰት ነገር ነው ለሁሉም ሰው ላይ ማለት ነው። ነገር ግን በተለያየ ኢንፍሉዌንስ ምክንያት ከአንድ ሰው ላይ የሚታየው ዲፈረንስ በሌላኛው ላይ የተወሰነ ጊዜ የመዘግየት ሁኔታዎች ሊታዩ ሌላኛው ደግሞ ምንድነው ዴቨሎፕመንት ፎሎ ኤ ፕሪዲክቴብል ፓተርን ኦር ሲኩዌንስ ነው። የሚገመት ፓተርን ወይም ሲኩዌንስን ይይዛል ማለት ነው። ዴቨሎፕመንት ዛት ኢዝ ሴፋሎካውዲያል ዴቨሎፕመንት ሄር ቱ ፉት ወይም ደግሞ ፕሮክሲሞዲስታል ዴቨሎፕመንት ኢንቱ አውትሳይድ ሊሆን ይችላል ማለት ነው። ሄር ቱ ፉት ስንል መጀመሪያ የሰው ልጅ ምንድነው ጭንቅላቱን ከመያዝ ጀምሮ ነው ወደ እግር የሚመጣው ማለት ነው። መጀመሪያ ህጻናት እንደተወለዱ አንገታቸውን መቆጣጠር ይጀምራሉ። ከዛም በኋላ እያለ ማለት ነው ትከሻቸውን፣ እጃቸውን እያለ ይሄዳል ማለት ነው። ኢንቱ አውት ስንል ደግሞ የውስጠኛው ኦርጋናችን ነው መጀመሪያ የሚያድገው። ከዛም በኋላ ወደ ውጭ እያለ ይሄዳል ማለት ነው። ያንን ፕሮሰስ ነው የሚያሳየው። ሌላኛው ደግሞ ምንድነው ፕሪንሲፕል ኦፍ ዲፈረንሺዬሽን ኤንድ ፈንክሽናል ሰቦርዲኔሽን ዴቨሎፕመንት ነው። ዴቨሎፕመንት ፕሮሰስ ፍሮም ሲምፕል ቱ ኮምፕሌክስ ነው። ከቀላል ወደ ከባድ ነገሮች ነው ዴቨሎፕ እያደረገ የምንመጣው። ፍሮም ሆሞጂነስ ቱ ሄትሮጂነስ፣ ፍሮም ጀነራል ቱ ስፔሲፊክ ነው። ለምሳሌ ላንጉጅ ዴቨሎፕመንትን ብናይ ህጻናት እንደተወለዱ
ማልቀስ ነው ለሁሉም ነገር ሲረባቸውም ሲያማቸውም ለሁሉም ነገር ማልቀስን ነው የሚጀምሩት ማለት ነው። ጀነራል የሆነ ነገር ነው ይሄ። ከዛ በኋላ ግን ስፔሲፊክ እያደረጉ ይመጣሉ ማለት ነው። ቮካብላሪያቸው እያደገ ይመጣል። ስለዚህ ዴቨሎፕ ሲያደርጉ ቮካብላሪ ለእያንዳንዱ ነገር ቃላትን መሰየምና መናገር ይችላሉ ማለት ነው። ስለዚህ ከጀነራል ወደ ስፔሲፊክ መጣ ማለት ነው። ሌላኛው ዴቨሎፕመንት ኦከር ኢን ስቴጅ ኦር ፌዝ ነው። ዴቨሎፕመንት ኢን ጀነራል አር ክላሲፋይድ ኢንቱ ሜን ስቴጅስ። የመጀመሪያው ስቴጅ ምንድነው? ፕሪናታል ፔሪድ ነው። ይህም ደግሞ ከመወለድ በፊት ወይም ደግሞ በጽንስ ጊዜ ያለው ጊዜ ማለት ነው። ኢት ሬንጅ ፍሮም ኮንሰፕሽን ቱ በርዝ ነው። ከመጸነስ ጀምሮ እስከሚወለድበት ያለው እድሜ ፕሪናታል ፔሪድ እንለዋለን። ኢትስ ፈርዘር ዲቫይድድ ኢንቱ 3 ሰብ ስቴጆች ዲቫይድድ ይደረጋል። እነሱ ምንድናቸው? ጀርሚናል ወይም ዛይጎት ፔሪድ የምንለው አለ። ፍሮም ኮንሰፕሽን ከጽንስ ጀምሮ እስከ ሁለተኛው ሳምንት ማለት ነው። ጽንሱ ሁለተኛ ሳምንት እስኪሆነው ድረስ ምን እንለዋለን? ጀርሚናል ወይም ዛይጎት ፔሪድ እንለዋለን። ሁለተኛው ደግሞ ኤምብሪዮኒክ ፔሪድ ይባላል። ከሁለተኛው ሳምንት እስከ ሁለተኛው ወር ያለው ጊዜ ኤምብሪዮኒክ ፔሪድ ይባላል። ሌላኛው ፔሪድ ደግሞ ፌታል ፔሪድ ነው። ፍሮም 2 months አፕ ቱ በርዝ ማለት ነው። ከሁለተኛው ወር አንስቶ 9ኛው ወር ጨርሶ እስኪወለድ ድረስ ፌታል ፔሪድ እንለዋለን ማለት ነው። እነዚህ ሶስቱ የፕሪናታል ፔሪድ ውስጥ የሚገኙ ናቸው። ሌላኛው ፔሪድ ደግሞ ፖስት ናታል ይባላል። ፖስት ናታል ኢዝ ከቨር ዘ ፔሪድ ፍሮም በርዝ አፕ ቱ ዴዝ ነው። ከተወለድን ጀምሮ እስከምንሞትበት ጊዜ ያለው ፖስት ናታል ፔሪድ ይባላል ማለት ነው። ከውልደት በኋላ ያለው ጊዜያችን ኢትስ ኦልሶ ሰብ ዲቫይድድ ኢንቱ ዲፈረንት ሰብ ስቴጆች ዲቫይድድ ይደረጋል። የመጀመሪያው እንደተወለደን የምናገኘው ኢንፋንሲ ነው ማለት ነው፣ ወይም ጨቅላ የሚባለው ፍሮም በርዝ አፕ ቱ 2 week ያሉ ልጆችን ኢንፋንሲ ወይም ደግሞ ጨቅላ ህጻናት እንላቸዋለን። ሌላኛው ቤቢ ሁድ ነው። ይሄ ፍሮም 2 week አፕ ቱ 2 year ነው ማለት ነው። ከተወለዱ ከ2 ሳምንት እስከ 2 አመት ድረስ ቤቢ ሁድ ወይም ቱድለር እንላቸዋለን ማለት ነው። ቻይልድሁድ ፔሪድ የምንለው ከ2 አመት እስከ አንዳንዴ እስከ 12 አመት ድረስ ይሄዳል ማለት ነው። እነዚህ ህፃናት የምንላቸው ናቸው ማለት ነው። ስለዚህ በቻይልድሁድ ውስጥ ምን አለ? ኤርሊ ቻይልድሁድ እንላለን ማለት ነው። ኤርሊ ቻይልድሁድ ማለት ከ2 አመት እስከ 7 አመት እድሜያቸው የሚሄዱ 6 ወይም 7 አመት የሚሆኑ ልጆች እንላለን ኤርሊ ቻይልድሁድ እንላለን ማለት ነው። ሌት ቻይልድሁድ ደግሞ ከ6 እስከ 12 ያሉ ናቸው ማለት ነው። ስለዚህ ቻይልድሁድ ፔሪድ በሁለት ከፍለን ማየት እንችላለን ማለት ነው። ኤርሊ ቻይልድሁድ ኤንድ ሌት ቻይልድሁድ ብለን ማለት ነው። ከዛ ውጪ አዶለሰንስ ፔሪድ አለ። እሱም ደግሞ ከ12 እስከ 20 አመት ያለው የጉርምስና እድሜ ማለት የምንለው ነው። አዶለሰንስ ፔሪድ አለ ማለት ነው። ከዛ ውጪ ፑበርቲ ከ12 እስከ 14 አመት ያሉ እድሜ ክልልን ፑበርቲ እንለዋለን ማለት ነው። ሌላኛው ሌት አዶለሰንስ ላይ ከ14 አመት እስከ 20 አመት ማለት ነው። ስለዚህ አዶለሰንስ ፔሪድ ራሱ ሁለት ቦታ ይከፈላል ማለት ነው። እሱም ፑበርቲ ኤንድ ሌት አዶለሰንስ ላይ ነው ማለት ነው። ሌላኛው ደግሞ የምናየው ምንድነው? አደልትሁድ ፔሪድ ነው ከ20 እስከ 60 አመት። ኤርሊ አደልትሁድ ደግሞ ከ20 እስከ 40 አመት። ሚድል ኤጅ የምንለው ደግሞ ከ40 እስከ 60 አመት ነው ማለት ነው። ኤርሊ ዴቨሎፕመንት ስቴጅ ኢትስ ኦን ዩኒክ ካራክተሪስቲክስ አለው ማለት ነው። እያንዳንዳቸው ዴቨሎፕመንት ዩኒክ የሆነ ካራክተሪስቲክስ ወይም ደግሞ መገለጫ አላቸው። ይሄኛ አንደኛው ፕሪንሲፕል ነው። ሌላኛው ዴቨሎፕመንት ኢዝ ዘ ፕሮዳክት ኦፍ ሄሬዲቲ ኢንቫይሮንመንት ነው። ዴቨሎፕመንት ስናይ ግሮዝን፣ ማቹሬሽን፣ ለርኒንግን እነዚህ ሁሉ ያካትታል ብለናል። ስለዚህ ዴቨሎፕመንት ኢዝ ኤ ፕሮዳክት ኦፍ ሄሬዲቲ ኤንድ ኢንቫይሮንመንት ነው ማለት ነው። የሁለቱም ጥምር ውጤት ነው ማለት ነው። ዚስ ሾው ዘ ፋክት ዛት ሂውማን ቢንግ ሃዝ ዘ ፈንክሽን ኦፍ ቦዝ ኔቸር ኤንድ ነርቸር የሚለውን እናያለን ማለት ነው። ኔቸር ሪፈርስ ኢዝ ሄሬዲቲ ነው። ነርቸር ስንል ደግሞ ኢንቫይሮንመንት ነው ማለት ነው። ስለዚህ የሁለቱ ድምር ውጤት ነው ዴቨሎፕመንት ማለት።
ሶ ሌላኛው የምናየው ሀሳብ ምንድነው? ፋክተር አፌክቲንግ ፓረንታል ዲቨሎፕመንት ነው። ፋክተር አፌክቲንግ ፕሪናታል ዲቨሎፕመንት ሶሪ። የመጀመሪያ የምናየው ምንድነው? ሚስከሬጅ ነው። ሚስከሬጅ known as a spontaneous abortion ነው occur when pregnancy ended before the developing child able to survive outside the mother's womb። ሚስከሬጅ የምንለው ጽንስ መጨንገፍ የምንለው ማለት ነው። ስለዚህ ድንገት የሚከሰት እናትየው ፈልጋ ያልሆነ አብዛኛውን ጊዜ በሄሬዲቲ የሚመጣ የጽንስ መቋረጥ ወይም ደግሞ ውርጃ ምን እንለዋለን? ሚስከሬጅ እንለዋለን ማለት ነው። ሌላኛው ደግሞ ፋክተር ምንድነው? አቦርሽን ነው። አቦርሽን የማዘር ቮለንተሪ ቾይስ ቱ ተርሚኔቲንግ ፕሬግናንሲ ነው። ይሄኛው አቦርሽን የምንለው እናትየው ፈቅዳ ልጁን ወይም ጽንሱን ስታስወርድ ነው አቦርሽን የምንለው ማለት ነው። በሚስከሬጅ ኤንድ አቦርሽን መካከል ያለው ምንድነው? አቦርሽን ስን እናት ፈቅዳ ነው ያን አቦርት የምታደርገው። ሚስከሬጅ ሲሆን ግን ከሷ ፍቃድ ውጪ አብዛኛውን ጊዜ በሄሬዲቲ ምክንያት የሚመጣ አቦርሽን ነው ሚስከሬጅ የምንለው። ሌላኛው ፋክተር አፌክቲንግ ምንድነው? ዳይት ነው። የእናትየው አመጋገብ የጽንሱን እድገት አፌክት ያደርጋል ማለት ነው። የተመጣጠነ ምግብ የምትበላ ጊዜ በእርግዝና ወቅት የተሻለ ጤናማ የሆነ ቤቢ የመውለድ ቻንስ አላት ማለት ነው። ከዛ ውጪ ግን ያልተመጣጠነ ምግብ የማትመገብ ከሆነ ደግሞ ጽንሱ ይጎዳል ማለት ነው። ሌላኛው የእናትየው እድሜ ነው ወይም ማዘርስ ኤጅ ማለት ነው። ስለዚህ እናትየው አርሊ ከሆነ በጊዜ ከሆነ ማለት እድሜዋ ለዛ ነገር ሳይደርስ ከሆነ እርግዝና የተፈጠረው ህፃኑ ያለ እድሜው መወለድ እድል ያጋጥመዋል። እንዲሁም ደግሞ በስተርጅና ጊዜ እድሜያችን ከጨመረ በኋላም የምንወልድ ከሆነ ደግሞ የተለያዩ በጽንሱ ላይ የሚደርሱ ጉዳቶች ሊኖሩ ይችላሉ ማለት ነው። ለምሳሌ ዳውን ሲንድረምን ብንመለከት እድሜያቸው ገፍተው በሚጸንሱ ወይም በሚወልዱ ሰዎች ላይ ህጻናት ላይ የሚያጋጥም የሄሬዲቲ ችግር ነው ማለት ነው። ሌላኛው ማዘርስ ፕሪናታል ሰፖርት ነው። በጽንስ ጊዜ እናትየው የተለያዩ ፕሪናታል ሰፖርቶችን የማትወስድ ከሆነ የሚያግዛት ሰው ከሌለ ጥሩ የሆነ ፕሪናታል ኬር ከሌላት የሚወለደው ጽንስ ላይም እንዲሁ ጉዳት እንዲፈጠር ያደርጋል ማለት ነው። ሌላኛው የእናትየው ጤና ነው። የእናትየው ህመም ካለባት ለምሳሌ እንደ ኤችአይቪ የአባለዘር በሽታዎች ካሉ ጽንሱ ላይም ችግር ይፈጥራል ማለት ነው። ሌላኛው ማዘርስ ድራግ ዩዝ ነው። ለምሳሌ ሌጋል ያልሆኑ መድኃኒቶችን መውሰድ በሐኪም ያልተዘዙ መድኃኒቶችን መውሰድ ለምሳሌ ሳናቅም እንኳን ቢሆን በእርግዝና ወቅት የእርግዝና መቆጣጠሪያ የምንወስድ ከሆነ በጽንሱ ላይ ችግሮችን ይፈጥራል ማለት ነው። ስለዚህ አንደኛው ፋክተር በሐኪም ያልታዘዙ ወይም ፈቃድ ያልተሰጣቸው መድኃኒቶችን መውሰድ ነው ማለት ነው። ሌላኛው ማዘርስ ዩዝ ኦፍ አልኮል ኤንድ ቶባኮ ነው። እናትየው በጽንስ ወቅት አልኮልና ሲጋራ የምትጠቀም ከሆነ እንደዚሁ ህፃኑ ላይ ችግር እንዲፈጠር ያደርጋል። ሌላኛው ክሮሞዞማና አብኖርማሊቲ ነው ማለት ነው። sometimes abnormality characterize that genetics process በጄኔቲክ ፕሮሰስ የሚመጡ ክሮሞዞማል ችግሮች አሉ። some of the abnormality involve whole chromosomes do not be separate properly during meiosis የሚባለው ስቴጅ ላይ ክሮሞዞሞች በትክክል ሰፓሬት ማድረግ ሳይችሉ ሲቀሩ የክሮሞዞማል ቼንጅ ወይም ደግሞ ችግር ይፈጠራል ማለት ነው። ለምሳሌ ዳውን ሲንድረምን ብናይ 21ኛው ክሮሞዞም ለድጋሚ ዱፕሊኬት ሲደረግ ነው ዳውን ሲንድረም የሚፈጠረው። ስለዚህ የሰው ልጅ ጤናማ 23 ክሮሞዞም ነው ያለው። ስለዚህ ከዛ ውጪ የሆኑ የትኛውም ነገር አብኖርማሊቲን እንዲፈጠር ያደርጋል ማለት ነው።
ሶ ዳውን ሲንድሮም የምንለው ቅድም እንዳልኩት ኮዝድ ባይ የሚሆነው ምንድነው 21ኛው ክሮሞዞም ኮፒ ሲሆን ነው ማለት ነው። ስለዚህ የክሮሞዞማል አንደኛው ችግር በእርግዝና ጊዜ ምን ሊመጣ ይችላል? ዳውን ሲንድሮም ሊከሰት ይችላል። ሶ በዛሬው በዩኒት 1 የተመለከትናቸው ሀሳቦች እነዚህን ይመስላሉ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።